የአራቱ የቤተ ክርስቲያን ተልእኮ አንደኛው እግዚአብሔርን በእውነትና በመንፈስ ማምለክ ነው። ይህ የቤተ ክርስቲያን ተልእኮ ነው። የመጀመሪያውና ቀዳሚ ቦታ የሚገኝ ነጥብ ነው። እግዚአብሔርን በእውነትና በመንፈስ ማምለክ። እውነትና መንፈስ የሌለበት አምልኮ ለእግዚአብሔር የሚገባ አምልኮ አይደለም። እግዚአብሔርን የሚያመልኩት በእውነትና በመንፈስ ስለሆነ፣ ስለዚህ የቤተ ክርስቲያኗ የመጀመሪያው ተልእኮ እግዚአብሔርን በእውነትና በመንፈስ ማምለክ ያስፈልጋል። ግለሰቡም ይሁን በህብረትም ይሁን ማንኛውም ሰው እግዚአብሔርን አመልካለሁ ብሎ የሚያስብ በቤተ ክርስቲያን በህብረት የታለው በህብረት ተያይዞ ያለ ሰው በእውነትና በመንፈስ ማምለክ የቤተ ክርስቲያን ትልቋ ተልእኮ ነው። ሁለተኛ ደግሞ ወንጌልን ላልዳኑት ሁሉ ማዳረስ ነው። በጨለማ እስራት ውስጥ ላሉት፣ በዓለም ጨለማ ውስጥ ታስሮ ለሚኖሩት ለነዛ ሰዎች ወንጌልን ማሰማት ነው። ላልዳኑት እንዲድኑ፣ በጨለማ ውስጥ ያሉት ወደ ብርሃን እንዲመጡ፣ እኛ የዳነንበት መዳን ለሌላ ማውራት ማካፈል መንገድ ያስፈልጋል። ስለዚህ ይሄ የቤተ ክርስቲያን ተልእኮ ነው። ወንጌልን ላልዳኑት፣ ወንጌልን ላልሰሙት ወንጌልን ማሰማት ትልቋ ተልእኮ ነው። ዛሬ ቤተ ክርስቲያን መተኛት የለባትም። ተልእኳን መርሳት የለባትም። ወንጌልን ማዳረስ ቢሰሙም ባይሰሙም ቢቀበሉ ባይቀበሉም ቤተክርስቲያን ተልእኳን መወጣት አለባት። ሶስተኛ ደግሞ በህብረት መካከል መተናነጽ እና መያያዝ፣ ፍቅርና አንድነት ያስፈልጋታል። ይህ የቤተክርስቲያን ተልእኳ ነው። ፍቅሯ መገለጫ መሆን አለበት። አንድነቷ፣ መተናነጿ ተልእኳ መሆን አለበት፣ መገለጫ መሆን አለበት። ከዚህ ጋር ተያይዞ ቤተክርስቲያን ውስጥ ትልቋ ተልእኳ ያለው በማስተማር ለእግዚአብሔር መንግስት እንዲበቁ ማብቃት፣ በጽድቅ በቅድስና በታማኝነት የጸዱ ምዕመናንን ማብቃት ያስፈልጋል። አራተኛው ደግሞ ለዓለም ብርሃን መሆን ያስፈልጋታል። ቤተ ክርስቲያን ከሌላ ድርጅቶች የምትለዩበት በመተናነጿ፣ በእውነትና በመንፈስ ማምለኳ ጋር ወንጌልን ላልዳኑት ማዳረስ ጋር ለሌላው ብርሃን መሆን። ውጭው ዓለም ጥላቻ አለ፣ መገፋፋት አለ፣ አንዱ ጠልፎ መጣል አለ፣ ማዋረድ አለ፣ ማሳደድ አለ። ቤተ ክርስቲያን ከዚህ የጸዳች መሆን ያስፈልጋል። ቤተ ክርስቲያን እንደዚህ አይነት ላሉት ለሌሎች ጨው መሆን፣ ብርሃን መሆን። ጨው ጣዕም የሌለው ነገር ጣዕም ይሰጣል። ቤተ ክርስቲያን በዚች ምድር ስትኖር ጣዕም የሌለው ነገር ላይ ጣዕም መስጠት ያስፈልጋል። ቤተክርስቲያን ጣዕም አታ መተቸት የለባትም። ጣዕም ትታ መዋረድ የለባትም። ስለዚህ የቤተክርስቲያን ተልእኮ ለዓለም ብርሃን መሆን ያስፈልጋል። ጨለማ ውስጥ ላሉት፣ ጥላቻ ውስጥ ላሉት፣ ውርቀት ውስጥ ላሉት፣ ክፋት ውስጥ ላሉት እሷን መድኃኒት ሆኖ መቆም ያስፈልጋታል። እነዚህ አራቱም ቁልፍ ነገሮች ናቸው። እግዚአብሔርን በእውነትና በመንፈስ ማምለክ የቤተክርስቲያኗ ተልእኮ ነው። ሁለተኛ ወንጌልን ላልሰሙት፣ ወንጌል ላልደረሱት ሁሉ ወንጌልን ማዳረስ የቤተክርስቲያን ተልእኮ ነው። ሶስተኛው ደግሞ መተናነጽ፣ እርስ በርስ መዋደድ እና በማስተማር በትምህርቷና በቅድስና ሌሎቹን ምዕመኑን ለእግዚአብሔር መንግስት ማብቃት የቤተክርስቲያን ተልእኮ ነው። አራተኛው ለዓለም ብርሃን መሆን ያስፈልጋታል። ስለዚህ ዛሬ ቤተክርስቲያን በተልእኮ ላይ አለ። እግዚአብሔር የማይከብር ከሆነ የእግዚአብሔር ስራና የእግዚአብሔር ስም ያለበት ሳይሆን ሌላ የዓለም ገዢ አለ ማለት ነው። ጥላቻ ካለ፣ ክፋት ካለ፣ ዘረኝነት፣ ክፍፍል ካለ፣ አመፅ ካለ የዚህ ዓለም ገዢ ቤተክርስቲያንን ተቆጣጥሯል ማለት ነው። ፍቅር አለበት፣ አንድነት አለበት፣ መተናነጽ አለበት፣ ወንጌል የሚበራበት በእውነትና በመንፈስ የሚመለክበት እግዚአብሔር አለ። ስለዚህ በኮሜንታቸው ውስጥ እንዲዝሉ ፈልጋለሁ። እግዚአብሔር ይክበር እያላችሁ ኮሜንታቸው ላይ ጻፉልን።